Ariana Grande didn't have much time to talk, so she spoke faster. በሶሻል ሚዲያዎች ላይ በብዛት ሲዘዋወር የተመለከትነው አንድ ሙዚቃ ቀልባችንን ሳበውና ወደዛ ጎራል። የታዋቂዋ አሜሪካዊት ዘፋኝ አሪያና ግራንዴ ሙዚቃዋ የአሜሪካን የስደተኞች ፖሊሲን ለማስተዋወቅ ጥቅም ላይ እንዳይውል የፕሬዝዳንቱ ጽፈት ቤት ጠየቀ። በቲክቶክ ላይ በተጋራው ቪዲዮ ላይ የአሜሪካ ድንበር ጠባቂዎች ሰዎችን እጃቸውን በካቴና እያሰሩ ወደ እስር ቤት ወስዷቸው የአሪያና ግራንዴ ጉድባይ ደህና ሁኑ የሚለው ታዋቂው ዘፈን በማጀቢያነት ጥቅም ላይ ውሏል። የቪዲዮ ማብራሪያ ደህና ሁኑ ፕሬዝዳንት ትራምፕ በታሪክ በደንብ የሚጠበቅ ድንበር ፈጥረውልናል ይላል። አሪያና ግራንዴ ይህንን ቪዲዮ በተመለከተ እባካችሁ ሙዚቃዬን ከዚህ ጨካኔ ከተሞላው ሰባዊነት ከጎደለው ክፋት ጋር አታያይዙብኝ ስትልም ተናግራለች። Thousands of immigrants waiting to illegally enter, and it all has to do with this thing.